ሰላም ጤና ይስጥልን። ዓለምን ያስደነገጠው የትራምፕና የፑቲን ድንገተኛ የስልክ መስመር ንግግር አሁን ደርሶናል። ትራምፕና ፑቲን ለ60 ደቂቃዎች ምን ተወያዩ? ጦርነቱስ በ10 ቀናት ውስጥ ይጠናቀቃል? በሌላ በኩል ኢራን አየር ኃይልም ሆነ የባህር ኃይል የላትም፣ ሚሳኤሎቻቸው ብትንትናቸው ወጥቷል ሲሉ ትራምፕ በኩራት ተናግሯል። ሆኖም ቴህራን ዝምቷን ሰብራለች። የጦርነቱን ማብቂያ የምንወስነው እኛ ነን ሲል የኢራን አብዮታዊ ዘብ ለትራምፕ አስደንጋጭ ምላሽን ሰጥቷል። ትራምፕ ሞት፣ እሳትና ቁጣ በላያችሁ ላይ ይወርዳል ሲሉ የዛቱበት ምስጢራዊ ምክንያት ምንድን ነው? በመካከለኛው ምስራቅ ውጥረቱ በከፍተኛ ሁኔታ እየጨመረ ባለበት በዚህ ሰዓት እነዚህና ሌሎች የተሰሙ ሰበር መረጃዎችን ይዘን ቀርበናል። ቪዲዮን አሁን ላይክ በማድረግ ጀምሮ ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም ጦርነቱ በአእምሮዬ ተጠናቋል። የትራምፕ አስደንጋጭ መግለጫ። ወደ መጀመሪያው ዝርዝር መረጃችን ስናልፍ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ ሊጠናቀቅ እንደሚችል ፍንጭ ሰጥቷል። ትራምፕ ለቢቢሲ የአሜሪካ ሚዲያ ጋር ለሆነው ሲቢኤስ ኒውስ በሰጡት ቃል ጦርነቱ በአብዛኛው በጣም እየተጠናቀቀ ነው ብዬ አስባለሁ ብሏል። አሜሪካ ከተያዘለት ጊዜ በጣም ቀድማ ግቡን እየመታች መሆኑን የጠቀሱት ትራምፕ ኢራን አሁን ላይ ምንም አይነት የባህር ኃይል፣ አየር ኃይልም ሆነ የመገናኛ አገልግሎት እንደሌላት ገልጿል። ሚሳኤሎቻቸው ብትንትናቸው ወጥቷል ሲሉ በኩራትም ተናግሯል። ትራምፕ ጦርነቱ በቅርቡ ይጠናቃል ብለው ያስባሉ ወይ ተብለው ሲጠየቁ በአእምሮ ውስጥ ያለው ማጠናቀቅ የሚለው ነው ሲሉ መልሷል። ምንም እንኳን ዋይት ሃውስ ጦርነቱ ከአንድ ወር በላይ ሊቆይ እንደሚችል ቀደም ሲል ቢገልጽም ትራምፕ ግን ነገሮች በፍጥነት እንደሚያልቁ እርግጠኛ ሆነዋል። ዘገባው የቢቢሲ ነው። በሌላ ዜና የሆርሙዝ ሰርጥ ውጥረትና የትራምፕ እሳትና ቁጣ። በመቀጠል ትራምፕ በሆርሙዝ የባህር ሰርጥ ላይ የሚካሄደውን የነዳጅ ዝውውር በሚመለከት ለኢራን እጅግ ከባድ ማስጠንቀቂያ አስተላልፏል። ትራምፕ በኦንላይን ባወጡት መግለጫ ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጥቃት ይደርስባታል ብሏል። ወደ 20 በመቶ የሚሆነው የዓለም የነዳጅ ዘይት በሚያልፍበት በዚህ ቀጠና ላይ ጦርነቱ እንቅስቃሴውን በእጅጉ ቀንሶታል። የዓለም የነዳጅ ዋጋም በከፍተኛ ሁኔታ ከፍ ብሏል። ትራምፕ ሲቀጥሉ ኢራን እንደ አገር ዳግም መገንባት ፈጽሞ የማትችላቸውና በቀላሉ ሊጠፉ የሚችሉ ኢላማዎችን እንመታለን፣ ሞት፣ እሳትና ቁጣ በላያቸው ላይ ይወርዳል፣ ግን ይህ እንዳይሆን ተስፋ አድርጋለሁ፣ እጸልያለሁ ሲሉም በከፍተኛ ቁጣ ዝተዋል። ዘገባው የቢቢሲ ነው። ሌላ ዜና የኢራን አብዮታዊ ዘብ ምላሽ ፍጻሜውን የምንወስነው እኛ ነን። ለዚህ ለትራምፕ ዛቻ የኢራን አብዮታዊ ዘብ ፈጣንና ቁልጭ ያለ ምላሽን ሰጥቷል። አብዮታዊ ዘቡ በመግለጫው የጦርነቱን ፍጻሜ እንወስናለን በማለት በመካከለኛው ምስራቅ 11ኛ ቀኑ ላይ የሚገኘው ጦርነት የሚያበቃበትን ሁኔታ የምትወስነው ቴህራን መሆኗን አስታውቋል። አብዮታዊ ዘቡ አክሎም የእስራኤልና የአሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ እንኳን ከቀጠናው እንዲወጣ ቴህራን አትፈቅድም ሲል ማስጠንቀቁን ሮይተርስ ዘግቧል። የዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ የማስጠንቀቂያ በዓለም ገበያ ላይ ትልቅ መዋዠቅም ፈጥሯል። በሌላ ዜና የትራምፕና የፑቲን የ60 ደቂቃ ምስጢራዊ ውይይት። ዛሬ መጋቢት 10 ቀን 2026 ዓለምን ተስፋ የሰጠ አንድ ታላቅ ዜና ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ60 ደቂቃዎች በቆየ የስልክ መስመር በኢራንና በዩክሬን የሚካሄዱ ጦርነቶች በአስቸኳይ ለማቆም በሚቻሉባቸው መንገዶች ላይ መወያየታቸውን የክሬምሊን ቤተ መንግስት አስታውቋል። በውይይቱ ላይ ፕሬዝዳንት ፑቲን በኢራን ያለው ግጭት በፍጥነት በዲፕሎማሲያዊ መንገድ ለመፍታት የሚያስችሉ አዳዲስ ሀሳቦችን ለትራምፕ አጋርቷል። የክሬምሊን ረዳት የሆኑት ዩሪ አሽኮቭ እንደገለጹት ንግግሩ ግልጽ፣ ገንቢና በስራ ላይ ያተኮረ ነበር። ይህ የሁለቱ መሪዎች ቀጥተኛ ግንኙነት በኢነርጂ ገበያው ላይ የደረሰውን ማናጋት ለመቀነስ ትልቅ ተስፋ ሆኗል። ዋይት ሃውስ እስካሁን ይህን ውይይት የሚያስተባብል መረጃ አለመስጠቱ የውይይቱ እውነተኛነት ይበልጥ አጠናክሮታል።
ክቡራን የዩቲዩብ ቻናል ቤተሰቦች በመጨረሻም ትራምፕ ሰኞ ዕለት ከበርካታ የመገናኛ ብዙሃን ጋር ቃለ ምልልስ ያደረጉም ሲሆን በተጨማሪም በሪፐብሊካን ጉባኤ ላይ ተገኝተው ንግግርን አድርጓል። ጋዜጣዊ መግለጫም ሰጥቷል። በእነዚህ ወቅቶች ትራምፕ አሜሪካ ከኢራን ጋር እያካሄደች ስላለችው ጦርነቶች በርካታ አስተያየቶችን ሰጥቷል። ትራምፕ ትናንትና ባደረጓቸው ንግግሮች ላይ ስለ ኢራን ምን ጉዳዮችን ዳስሰዋል እንመለከተዋለን። ለኤንቢሲ ኒውስ ጦርነቱ በጣም እየተጠናቀቀ ይመስለኛል፣ እንደዚያ ማለት ይቻላል ያሉም ሲሆን አክሎም አሜሪካ ከተያዘለት ጊዜ በጣም ቀድማለች ብሏል። የአሜሪካ እግረኛ ጦር ወደ ኢራን እንዲገባ የሚያደርግ ውሳኔ ለመወሰን ዝግጁ እንዳልሆነ ፕሬዝዳንት ትራምፕ ተናግሯል። ትራምፕ ሪፐብሊካን ሕግ አውጪዎች ባደረጉት ንግግር ደግሞ አሜሪካ አንዳንድ በጣም ክፉ ሰዎችን ለማስወገድ በኢራን ውስጥ የአጭር ጊዜ ወታደራዊ ዘመቻ ውስጥ መግባቷን ተናግሯል። በመቀጠልም ብዙ መንገዶች አሸንፈናል፣ ግን በበቂ ድል አላደረግንም ብሏል። ትራምፕ ለኒውዮርክ ፖስት እንደተናገሩት በኢራን አዲሱ ጠቅላይ መሪ ሞጅተባ ኻሜኒ ደስተኛ አይደለም ያሉም ሲሆን ነገር ግን በኋላ ላይ በሰጡት ጋዜጣዊ መግለጫ ላይ ማን እንዲተካ እንደሚፈልጉ ወይም ይህ እንዴት እንደሚሳካ ግልጽ አላደረጉም። ትራምፕ በሰጡት ጋዜጣዊ መግለጫ ላይ በኢራን የተፈጸመው ዘመቻ እጅግ በጣም ስኬታማ መሆኑን በድጋሚ ገልጸው ነገር ግን ኢራን ለረጅም ጊዜ የኒውክሌር ጦር መሳሪያ መገንባት አለመቻሏን ማረጋገጥ እንደሚፈልጉ ያም በጣም ትልቅ ተግባር መሆኑን ተናግሯል። ትራምፕ ለጋዜጠኞች እንደተናገሩት አሜሪካ አሁንም በኢራን በሚገኙ ኢላማዎች ላይ ድብደባ እየፈጸመች ነው። አክሎም ኢላማዎች በአንድ ቀን ድምጥማጣቸው ሊጠፋ ይችላል ሲሉም ተናግሯል። ያም ሆነ ግን ጦርነቱ በቅርቡ ያበቃል ሲሉም አክሏል። ትራምፕ በትሩዝ ሶሻል ገጻቸው ላይ በጻፉት ደግሞ ኢራን በሆርሙዝ የባህር ሰርጥ ውስጥ የሚደረገው የነዳጅ ፍሰት ካስቆመች ሞት፣ እሳትና ቁጣ በእነርሱ ላይ ይወርዳል ሲሉም ዝተዋል። ዘገባው የቢቢሲ ነው። ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ በሚወጡ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።